እግዚአብሔር የለም ዝም ብለህ ስራህን ስራ። አብዛኛው ሰው እኮ ታውቃለህ አይደል? ስማ አብዛኛው ሰው በቃ ምድር ላይ ራሱ ለምን እንደሚኖር ምን ማድረግ እንዳለበት የሚሰማውን ስሜት ልናገር ቢል ሰው አይረዳውም። ቤተሰብ አይረዳህም። ኢቨን ስትጠይቅ እንኳን ምንድነው እግዚአብሔር የለም ዝም ብለህ ስራህን ስራ ነው የሚል አይደል? ዝም ብዬማ እየሰራሁ ነው። መኖር እኮ አልቻልኩም። ብር ታገኛለህ፣ ትበላለህ፣ ትጠጣለህ፣ መኪና አለ፣ ትተኛለህ። ምኑን ነው የማትኖረው አለኝ አለ። በቃ የውስጥህን ህመም ሌላ ህይወት ውስጥ እንዳለ አወቅኩት አለ። እኔ ግን እንዴት እንደሆነ ታውቃለህ አለ። ሸሚዙን ይዟል እንደዚህ። እኔ ብርሃን ነው አለ። ይሄ እንትን ብሏል አለ። ሲሸፍነው ብርሃኑ አይታይም አለ። እኔ እንደዛ ነኝ። ትንሽዬ ብርሃን አለችኝ አለ። ታይታኛለች፣ ጽላንትል ታይታኛለች አለ። የሆነ ነገር አለ አለ። ነገር ግን አጠገብ ያሉትና የሸፈነ ጨለማ ነው አለ። ሰው እኮ አለ ሰው እኮ ታውቃለህ የሰውን ነገር እንዲገባ ራሱ አትፈልግም። አሁን ሰውየው ይሄዳል በእግሩ ያወራል እንደ ሰው፣ ግን ነፍሱ ጨለማ ውስጥ ነች። ጨንቆታል፣ ደብሮታል፣ ታነቅ ታነቅ ይለዋል። ይሄን እንደምንም ሲተነፍስ ደግሞ ምን ሆነሃል? ምንድን ሆነ? አብዳሃል እንዴ እኮ ነው። አሁን እኮ መምህር ግርማ ልንገርህ፣ መምህር ግርማ ባይመጡ መምህር ተስፋዬ እንደጨለመበት ይሞት ነበር። ይኸውልህ የብዙዎች ብርሃን ያደረጋቸው እግዚአብሔር እንደው በጣም እኔ እንደው አንዳንዴ ያስባለሁ መምህር ግርማን ባናቃቸው ኖሮ እንዲህ አይነት ፈውስ ባናቅ ኖሮ አዳራሽ እንገባ ይሆን? የት አዳራሽ ነው የሚንከባከቡ? መቼስ ወደዛ ስትሄድ ቤተክርስቲያን የሚንከባከበ ሰው የለም። ህመምን የሚረዳ ሰው የለም። አመመኝ፣ ጨለመብኝ፣ ውስጤ በጣም ጨነቀኝ፣ ምን ውስጤ ያወራል ስትል ሰውዬ ሊጨልል ነው ምናምን ነው የምትባለው። ኢቨን መምህር ግርማ ባይኖሩ የኦርቶዶክስ ቤተክርስቲያን ሁኔታዋ ራሱ ያሳስበኝ። አንዳንዴ ያስባለሁ ታውቃለህ፣ ይህ ሁሉ ሰው ከቤተክርስቲያን ያልሸሸው ጸበል አካባቢ የእግዚአብሔር ፈውስ ስናይ ስንድን በድንግል ማርያም ቅዱስ ሚካኤል የሚያደርገው ገድል የሚያደርግልን ፈውስ የሚያደርግልን ታምራት ነው ከዚህ ቤተክርስቲያን ጋር ያኖረን። እንደ መምህር ግርማ አይነት አባቶች ደግሞ የእግዚአብሔርን መኖር በአካል ሲያሳዩን፣ የሰይጣንን መኖር በአካል ሲያሳዩን በህይወታችን በራሳችን በአይናችን እናያለን፣ በጆሮአችን እንሰማለን፣ እንቀምሰዋለን፣ እናሸተዋለን። በቃ እግዚአብሔር የለም አይደለም የለም እንኳን ለማለት እንዳንችል ህልውናውን በህይወታችን ስገዱ አሉ እንሰግዳለን። ሲንቀሳቀስ ይሰማናል። ስንቀጠቅጠው እባክህ ተወኝ ይለናል። ይኸውልህ የሰይጣንን መኖር በአይናችን በህይወታችን አሳዩን። የእግዚአብሔርን ማዳን ህልውናና ቸርነት በህይወታችን አሳዩን። ግን ቤተክርስቲያን ከፊት የቀደሙ ሰዎች ግን እንደምታውቀው እንዲያው እንደ አይነት ነገር እቺ ቤተክርስቲያን ህልውና የቀጠለው የእውነትና የእውነት እግዚአብሔር የሚሰራባት በመሆኗ እንጂ እንደ ቄሶች እንደ ቤተክርስቲያን ሰዎች ቢሆን ኖሮ ቤተክርስቲያን ራቁቷል። ዝም ብለህ ስራ አሰራም ማለት ዘመዶች እንደሌሉ ወንድሞች እንደሌሉ በቃ ዝም ብሎ ሰው አይረዳህም ማለት ልብስ መልበሴን ነው የሚያዩት፣ ማጌጤን ነው የሚያዩት እንጂ እና ሰውነት ቀይ ሆኖ ኖርማል መሆኔን የሚያዩት እንጂ እኔ በሽተኛ ነኝ አለ። አሞኛል አለ። ግን አልተረዱኝም። ስትነግራቸው ደግሞ አርፋ አትበላም፣ አትጠጣም፣ መኪናን አትነዳም፣ አትተኛም ብላ በቃ አንድ ቀን ተኝቻለሁ። ዛሬ ምን አለ አሁን አይኔ ይጨፍናል እንጂ አይኔ ሳስብ ነው ሙሉ አለ። ግድ የለም አልኩ። ቅባ ቅዱስ ይዤ ነበር እንደዚህ ቀባባው እንትን በላ ሰግደህ 7 ሰግደህ ተኛል። 21 ነው መሰግደህ 21ን ሰግደህ ተኛ እንገናኛለን በእንትን አልኩት። በቃ ችግር የለውም። በጣም የሚያሳዝነኝ ታውቃለህ የህዝቡ ጭንቀት። አንተ አሁን በአካል አግኝተው ነው መምህር ተስፋዬ ላይቭ ፕሮግራምን ትሰማለህ። የሚደውሉት ሁሉ እያለቀሱ የሚናገሩት ነገር ታውቃለህ። ይሄንን የቤተክርስቲያን ሰዎች ይሰማሉ ግን ይክዳሉ። እነ መምህር ዘበነ እነም ትላልቅ መምህራን የምትላቸው ሁሉ ይሰማሉ፣ ያደምጣሉ፣ ግን መካድ ይፈልጋሉ። እኚህ የጎንደሩ መምህር ጨምሮ ካባ የሚለብሱት አባትን ጨምሮ አይ የህዝቡን ህመም
ኢየሱስ ክርስቶስ እኮ የመጣው ምድር ላይ ለምንድን ነው? ተስፋዬ ታውቃለህ? በቃ ምስኪኖችን፣ የጨለመባቸውን፣ ህይወት ግራ የገባቸውን ለኃጢአተኞቹ ነው የመጣው አይደል? ልክ ነኝ አይደል? የቤተክርስቲያን ሰዎችም መሄድ ያለባቸው ወዴት ነው? ወደ ቸገራቸው፣ ወደ ጨለመባቸው ነው። እነሱ ወዴት ነው የሚሄዱት? ገንዘብ ወዳለው ወዳለው ይጨምርልኛል፣ ይሰጥልኛል ወደሚለው እና ከባድ ነው፣ አስቸጋሪ። ምን አይነት ሜስ ውስጥ እንዳለን እንደው እግዚአብሔር። እኔ በጣም ግርም ይለኛል። አሁን ዛሬ አቡነ ሐራ ነበርኩ ጠዋት። አዎ ጨርሼ መጣሁ። አይ ልነግርህ ፈልጌ ነው። እዛ ታውቀዋለህ፣ ቦታ የተለየ ቦታ ነው። ዶክተር አለኝ አንድ ልጅ ዶክተር አለኝ ተሰልፏል። ተሰልፎ ውስጥ ወደ ታች ሲወርድ እንደው እኔን ዶክተር ብሎ ጠራኝ። ቁጭ ብሏል። አቡነ ሐራ ነው ማወራው። ሌላ ሰው ሆኗል። አውቀዋለሁ እዚህ ስፖርት ውስጥ ምናምን ሱባኤ ገብቶ ይመስለኛል። ግን በጣም ተቸግሯል። ልክ አሁን አንተ እንዳልከው ነው የሚያወራኝ። እድሜን አቃጠልኩት አለ። እዚህ ገብቶ ያ የሚያየውን ህልም ንስሐ ገብቶ እየተጠመቀ የሚያየው ነገር በህይወቱ በቃ ድብቅ የሆነ ሚስጥር ያደርጉበትን ሰዎች ሁሉ ነው የሚያየው። እስከ ዛሬ እድሜን አባከንኩት አለ። ቀድም ይሄን ባቅ ኖሮ አለ ቀድሜ ገና በ30ዎቹ በ20ዎቹ ውስጥ እያለው እንዲህ አይነት ባቅ እንደ ሰው ኖሬ ያልፍ ነበር አለ። የዛን ጊዜ ደግሞ እንዳሁን እኮ ያደረገው ምን መሰል፣ እግዚአብሔር ሰዓት አለ። አንተ ያንንም ዓለም እንድታየው አይተህ ከዛ ላይ ወደዚህ ስትመጣ ፍጹም እንድትሆን ፍጹም በቃ ፍጹም ሃይማኖታዊ ፍጹም ትክክለኛ እግዚአብሔርን እንድታገኘው ነው እንጂ የምሳሌ ህይወት እንድትኖር አይደለም። በጣም እንዳለኝ ታውቃለህ። እኔ ሳይህ እዚህ ገረመኝ አለኝ። ዩቲዩብ ላይ የኔ ታዲያ የሰራኸውን ቪዲዮ አይቼ ነበር አለኝ። አንተ ሰራው? በደንብ ቁጭ ብዬ 4 የተከታተልኩትኝ አለ። ገረመኛል። ዩኒቨርሲቲ አካባቢ ስትሆኑ እንዲህ አይነት ነገር የውሸት የሚመስላችሁና ድርሽ ማትሉ ነበር የሚመስለኝ አለ። አሁን ደግሞ ዛሬ ሳገኘህ ይበልጥ ገረመኛል። በቃ እናንተ እኮ ባናችሁ አለ ነቅታችሁ እንደ ሰው እየኖራችሁ ነው አለ። እኛ እኮ አቃጠልነው ስንቱን ነገር እኮ በቃ ስንቱን ነገር ፈጀ ነው። ይኸው እዚህ ሳንደርስ ትምህርታችን፣ ትዳራችን እያለ ያወራል። ያሳዝንሃል። በዚህ ጉዳይ ላይ ከማንም ጋር ላወራ ስላለ የሰውየት ያሟል ምናምን ይሉኛል አለ። በቃ የሆነ ስለ ክፉ መንፈስ ምናምን የምትናገር ከሆነ የሰውየ ሊጨልል ነው ምናምን አይነት ስለሚሉኝ በቃ ዝም ከማን ጋር አወራዋለሁ አለ። እና አንዱ ጊዜ ሲኖረኝ እንደው እጠመቃለሁ ምናምን፣ ግን አቡነ ሐራ የተለየ ነው አለ። ይኸው ሳምንት ሆነኝ አለ። በእያንዳንዱ ቀን የማየው ህልም የሚገለጥልኝ እውነት እያበረታኝ ነው። ወደ መመለስ የማይመስልኝ ወደ ከተማ አለና እንደው ደስ ብሎኝ ነው ምናምን ብሎ እንትን አለኝ። እኔም ቸኩዬ ስለነበረ ብዙ አላወራሁትም። እና ምን ያልኩ ነው ቲኬ፣ አጠቃላይ ህዝባችን እቺ ቤተክርስቲያን ባትኖር ኖሮ፣ የእግዚአብሔር ቸርነት ባይኖር ኖሮ እንደ ሀገር ራሱ ኢትዮጵያ የምትባል ሀገር ራሱ እኔ እንጃ አይደለ? እግዚአብሔር እንደው መቼስ እንደው ታረቀን እንጂ በጣም ክራይስ ውስጥ ነው ያለ ነው። እውነት ለመናገር እየቀረስኩ ነበር እስካሁን። እስቲ እንግዲህ ራሴን ደግሞ ላስገባ። እስቲ ቤቴን ላስጎብኛችሁ ትላለህ እንደዚህ። እስቲ ቲኬ ገብቻለሁ። ለአድማጮቼ ይታያሉ አልታይም? ይታያል እንጂ ሙሉ በሙሉ በደንብ ንካ። በቃ አቋርጠው፣ ንካት፣ ዝጋት። እንትናን